ሃንግማን ይላል። ሃንግማን ምን አይነት ጨዋታ ነው በእናታችሁ? ሰከንድ ሃፍ የተጫወታችሁትን ማለት ነው። ፈርስት ሃፍ ተጫውታችሁት ቢሆን በቃ 5-6 ጎል ምናምን አግብታችሁ ትወጡ ነበር ማለት ነው። ፈርስት ሃፍ የትሄዳችሁ ነው? ቆይ ፈርስት ሃፍ ሰከንድ ሃፍ ብቻ ነው እንዴ? ቆይ ቼልሲ የሚጫወተው የሆነ ሰዓትም ከኒውካስትል ጋር እንደዚህ ፈርስት ሃፍ 2-0 እየተመራ ሰከንድ ሃፍ ያኔ መሰለ ጨዋታ ተጫውቶ ሁለታቸው ወጣ ማለት ነው። አሁንም ደግሞ ዛሬ ማለት ነው 2-0 እስከ ረፍት እየተመራች ከረፍት በኋላ በቃ ለጠለጠው ነው የምላችሁ። ለጠለጠው ካምባክ የሚገርም ካምባክ ኢንዞ በጣም ነው የምችለው ማለት ነው። በጣም እኔ ፕሪሚየር ሊግ ውስጥ ከሚጫወቱ ምርጥ 3 የማል ተጫዋቾች ጥራ ካላችሁኝ አንደኛ ራይስ፣ ሁለተኛ ኢንዞ ፈርናንዴዝ፣ ሶስተኛ ሶቦዝ ላይ ማለት ነው። በቃ ኢንዞ ተላኒ ጎል ስላገባ አይደለም በዛው ጨዋታ 2-0 ተጠናቆ ቢሆን ራሱ ኢንዞ ይችላል። ለማንኛውም አራተኛ ደረጃን ተቀብላችሁታል ማለት ነው። ይሄን ሻሼን ማለት ነው አራተኛ ደረጃን ተቀብላችኋታል። ሃንግማን እንኳን ደስ አላችሁ። የቼልሲ ደጋፊዎች ሐሳባችሁን አጋሩኝ። አመሰግናለሁ።